በህይወት ዘመናችሁ ብዙ የጥበብ ሥራዎችን አይታችሁ ልታውቁ ትችላላችሁ። ነገር ግን በዚህ ደረጃ ስዕል የሚሰሩ ሰዎች ምን ያህል ፈተናና ችግር እንደሚገጥማቸው ማየት ይህን ሥራ ይበልጥ አገራራሚ ያደርገዋል። ይህ የመስታወት ጥበብ ወይንም ግላስ ፔንቲንግ በመባል የሚታወቅ የስዕል ሥራ አይነት ሲሆን መደበኛ ውፍረት ባለው መስታወት ላይ ስፔሻሊ ዲዛይን በተደረገች ትንሽዬ መዶሻ ትናንሽ የመስታወት ሽርፍራፊ እየፈጠሩ ስዕል መሳል የሚያስችል የጥበብ አይነት ነው። ይህ የስዕል ሥራ የሚጠይቀው ጽናትና ትዕግስት በጣም አስጨናቂ ሲሆን ሰዓሊዎች ሰዓታትን በሚወስደው በዚህ የጥበብ ሥራ ሙሉ ትኩረት ማድረግ ይጠበቅባቸዋል። ስዕሉን ሲጀምሩ ወይንም ደግሞ ሥራውን ከመጨረሳቸው ሰከንዶች በፊት መስታወቱ ተሰብሮ በየትኛውም ቅጽበት ሙሉ ለሙሉ ሥራቸው ሊበላሽ ስለሚችል በመስታወቱ ላይ የሚጠቀሙት ጉልበት ወይንም የመምታት መጠን በሙሉ ሥራው ወቅት ተመሳሳይ መሆን ይጠበቅበታል። ሰዓሊዎች ሥራውን በስኬት ማጠናቀቅ ሲችሉ ከስዕሉ ውበትና ጥራት ይልቅ የመስታወቱ አለመሰበር የሚያስደስታቸው ሲሆን ስዕል የመሳልና ጥንቃቄ የማድረግ ቻሌንጅን መቋቋም ጥሩ ስሜት እንደሚሰጣቸው ይናገራሉ።